ገላ እንችላለን አርጀንቲናዎች። ኧረ ዝም በላይ ምን ዳኛ ነው? አምና እንደዛ አላችሁ ዘንድሮ ምን እንደምትሉ እናያለን። አምና እኮ ያን ነበር። ምንድነው የምትዩ? ምን የምታወራው ጊዜ በሜዳችሁ መተን ቀጠቀጥናችሁ የመልስ ጨዋታ ላይ በሜዳችንም አራችሁን ስናበላችሁ እንደዛ ብለታው አይሳቅብሽ በእናትህ። የመልስ ጨዋታ የለም። ኧረ እና እንዲህ በቴስታ እንዳደረ በእናትህ የመላጣ ልጅ ካላወኩም በይ እንዴ! ኧረ አወይ ጋር አይዞህ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀረበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት። ያ ይቅርታ በጣም ስራ ስላስፈታው፣ ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር። እሺ ትውልድ ምናምን ለሀገር ሰው ስለሆነ ማስተማሪያ ነገር። በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ፣ በርታ። አንተ ሰላም ነው? የብክሪያ ክፍልም እንዴ? አዎ ሰሞኑን ትንሽ አርጀንቲናም ተሸነፈ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመበት። የ3 ወር ባለፈው አርሰናልም በልታ በደስታ ምናምን አልተመቻቸልኝም። በደስታ አርጀንቲና ስላንተ ሜሲ የሚያገባኝ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ የብክሪያ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እንዴ በገዛ ቤት ያታ አባ ተመላሻለ እንዴ? አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ለላሰዋ በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርገው አንፎሎ አድርገው። እንዴ የሚነዳው መኪና አይተዋል እንዴ? እና ሰርቶ አረ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው። ስልክ የለኝማ። ምን አይነት ሰው ነው? ሳይኖርህ ነው እዚህ ማለት ነበር። ሂድ ከዚህ እዛ ቤት እንዳያመልጥ። እዛ ተመላሽ ነው? አዎ ሂድ እንዳያመልጥ። አንድ ተመላሽ ያዝ። ሰላም ነው ቢማርሻል። እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበረ? ዩዘር 1100 በቃ ያቺ ማጋይ እንድንሽ ሁሉ ፒስ አለን። ይሄ መኪና ይታይሻል። በጣም ለየት ያለ መኪና ነው። ዝም ብሎ እንደ ሌሎች አይደለም። ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደ ሌሎች መኪና እንደዚህ አይደለም የሚወጣው። በጣም ጸድ የሆነ እንትን ነውና እቺ ጎማው ራሱ ማለት ነው ሲያፖሎ ሲፎንሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። በጣም በሩ ራሱ ቢታከፋፈት ይኸው እንዲህ ነው የሚከፈተው። ከዛ ስዘጊው ራሱ እንደሌላ መኪና አይደለም። ይኸው ስዘጊው ነው መዘግ ባላየ ማለት አይሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸውሽ ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ። እሺ ኧረ አመጣቸዋለሁ። የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት ነው። ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ እንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድን ነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምን መቅደድ የተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድትጸጸት አታርገኝ፣ እንድትጸጸት። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና ሰፋው ነው ምን በገምቼ ማለት እንደውም እያየሁኝ ምንድን ነው ያልከኝ? ሰፈር ከምንቀመጥ መስዋዕት አልችልም። መስዋዕት አልችልም። የሆነ ሊስትሮ ጠራ፣ የሆነ ሊስትሮ ጫው ይጨርስ። ምንድን ነው ራስህን ነጻ ታውጣ? በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። መስዋዕት ሰውዬው እሺ ምን ያለው እሱ ዋው በጣም ቆንጆ አድርጎታል መኪኔን። ፈረፋንጓን ይሄ ምንድነው? አባቴ ተጨቃጨቅ ደክሞን እኮ በፀሐይ እንደ እየሰራን ያለው። ሶሪ በቃ እኔ ባለሙያ እንደ እኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ ማይጎዳህን ውሰድ። ዶላር? አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳ የትኛው ነው? አይ አንተ እንዳትጎዳ ነው ችግር። እንትን በቃ ወደ ስራው ግባ። እንትን አትበል አትናደድ። እሺ እኔ ደበረ ፈረፋንጓ እንዴ ኖ ይጎዳል። በእናትህ ተው እንዴ! ኖ በእናትህ ስራዬን እንዴ
ስራዬን አክብሬ ሶሪ። የፈጣሪ ስራ ግን በጣም ድንቅ ነው። በጣም ድንቅ ነው። አንዳንድ የውጭ ሀገራቶች ላይ በዚህ ሰዓት ጨለማ ነው። በዚህ ሰዓት ጨለማ ነው። ኢትዮጵያስ ቀን ነው። እያየሁ ነው የፈጣሪ ስራ እያየሁ። ወደ ራሳችን ተመልሰን ስናስተነትንስ ወደ ራሳችን እነዚህ ጣቶቻችንን እንመልከት። እዚህ ጣት ላይ ቀለበት ሳደርግ ምንድን ነው? ልጅ ነኝ ተይኝ አጀንጅኝ ነገር እዚህ ላይ ሳደርግስ አግብቻለሁ ግን በጓሮ ፈልጋለሁ ሌላ ፈልጋለሁ። እሺ ይሄ ላይ ሳደርግስ እዚህ ላይ ሳደርግ ሌባ ነኝ ግን ደግሞ ፍቅረኛ ፈልጋለሁ። ሌባ ነኝ ግን ፍቅረኛ እዚህ ላይ ሳደርግስ አርጅቻለሁ ግን ደግሞ ገንዘብ አለኝ በጓሮ ፈልጋለሁ። ኦኬ አገን የሚቀረጥ አለ እኮ የመሀሉ ይቀራል። እቱ ድረስ ነው የነገርከኝ። ይሄ እባክህ ስራው ብዙ ነው። አይነገርም ተወርቶ ያልቅኝ የዚህ ስራ ብዙ ነው። አረ ወንድሜ ማነው ወንድሜ? ምን እያረክ ነው? ምን እየሰራ መኪናው ላይ ምን እያረክ ምን እያረክ ነው? መኪናው ላይ ማታ አቁማችሁ ሄዳችሁ እናንተ ናችሁ እንዴ? አዎ ማታ እንዳውቁማችሁ ተሰቅዬ እዚህ ነው ያደርኩት። እዚህ ነው መኪናው ላይ የኛ መኪና ላይ ምን ፈልገህ? አይ ለሊት ቃጭናችሁ ልትወጡ እንደሆነና እኛ ጫኝና ወራጆች እንዳንሰራ ልታረጉ እንደሆነ ስለው እና በእንጨነስ ምን አገባና እኛንም እንሰራው እናት ነኝ እኛንም እንሰራው። አሁን አንተ ምንድነው እኔ ነኝ እቃው ማውረደው መጭነው ነው እያልክ ያለው? ምን እንዴት ስልክ ነው ጀሞን አሰልፈዋለሁ እንዳለ ደውልልኝ። ምንድነው ፍላጎት ተናገርተው? እሺ ምንድነው ፍላጎት ተው። እኛና እናንተ ከተስማማን ነገሩን መቅረፍ እንችላለን። እሺ 5,000 ይፈልጋሉ። ለሊት ሙሉ ብርድ ሲመታኝ ያደርኩት 5,000 ብር እቃው ማለት 2,500 አይወርድም። ና ወረድ ና 500 ብር ማያወጣ እቃ ደወልኩኝ ግን ነገርኩ ከመጡ በኋላ አይደለም ጓደኛ ጋር ትራምፕ ጋር ለምን አትደውል? አንገትን እንቆጣጣ አንተ አስደውለኛ ወንድ ኮንክ አስደውለኛ። እስቲ ደውል እስቲ ና እስቲ ና እንዳውርድ ምንድነው ያወራው? ይሳል አስሉት ና ታላኪ አስለው 50 ብርም ከፍላ ስለሆነ ለሰው አንዴ ዛሬ ደም መለገስ ፈልጋለሁ። በጎ ስራ መስራት ፈልጋለሁ። በጣም አሪፍ ሐሳብ። አዎ ስለግስ ታየኛለህ። ናኒት ይችግራል። እኔ እኮ እመጣለሁ አልፈልፍ ደም ለግሳለሁ። ኤልያስ ሰላም ተለግሰ ዛሬ ያረ አይቻልም እኮ እንደዚህ እኮ። አይ እኔ አይደለም ዛሬ እሱ ነው ዛሬ የሚለግሰው እኮ። በጎ ስራን ይዞ ይመጣል አሉ እና አባቴ እዛች ጋር ትሄድና ኪሎውን ተመዝና ምናምን በቃ እዚህ ጋር ነኝ። እሺ